ሰላም ደህናችሁ ቤተሰብ እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ዛሬ የኢንተርሚተንት ፋስቲንጋችን የመጀመሪያ ቀን ነው። ስለዚህ ስለዛ ነው ማለት ነው የምንነጋገረው። ቪዲዮን ከመጀመሪያ በፊት ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉና አዳዲስ ቪዲዮዎች ስለቅ እንዲደርሳችሁ የደውል ምልክቷን ተጫኑ። የሞርኒንግ ሻት ስለሌለኝ እሱን እያዘጋጀው በዛው እንላለን። ግን ዛሬ ቪዲዮ ስለዚህ ስላልሆነ ስለ ሞርኒንግ ሻቱ አሰራር የምትፈልጉ ሰዎች ከዚህ በፊት የሰራሁት ቪዲዮ ስላለ እዛ ላይ ገብታችሁ ቼክ ማድረግ ትችላላችሁ። እና ኢንተርሚተንት ፋስቲንግ ማለት ምንድነው? በአጭሩ ለማስረዳት ያህል በቀን ውስጥ 24 ሰዓት አለ። ከ24ቱ ሰዓት 16 ሰዓቱን ምንም አይነት ምግብ አንበላም፣ 8 ሰዓቱን ደግሞ እንበላለን ማለት ነው። ምን ማለት ነው? ቢርበኝስ ምናምን ብላችሁ ልታስቡ ትችላላችሁ፣ ግን ኖርማል ነው። ምንድነው የምናደርገው መሰላችሁ? 16ቱን ሰዓት ወደ ምንተኛበት ሰዓት እናጠጋጋለን። አሁን ለምሳሌ የኔን ልምድ ለንገራችሁ። አሁን ከኔ ልምድ እኔ ምንድነው የማደርገው? ጠዋት ስነሳ 4 ሰዓት ወይ ደግሞ 5 ሰዓት ላይ ምናምን ነው ምግብ የምበላው። ስለዚህ 5 ሰዓት ምግብ ከመብላቴ በፊት ጠዋት ተነስቼ ምን አደርጋለሁ? ይሄ ሞርኒንግ ሻቴን ሻት አደርግና ትንሽ ቆይቼ ደግሞ ለብ ያለ ውሃ ጠጣለሁ። ለዲቶክስ እንዲያደርግልኝ ማለት ነው። ለብ ያለ ውሃ ጠጣለሁ። ከዛ 4 ሰዓት 5 ሰዓት ምናምን ሲሆን ምግቤን በላለሁ ማለት ነው። ዛሬ የመጀመሪያ ቀን እንደመሆኑ መጠን ሁላችሁም ኪሎአችንን ቼክ እናደርጋለን። ሁላችንም እኔ ሚዛን ገዝቻለሁ እና ስንት ኪሎ እንደሆንኩኝ እኔን አሳያችኋለሁ። ይሄው የኔን ኪሎ ላሳያችሁ ስንት ኪሎ እንደሆንኩኝ። ያው 91.9። ኢንተርሚተንት ፋስቲንግ ከመጀመራችን በፊት ኪሎአችንን ቼክ ማድረጋችን ለምንድን ነው የሚጠቅመው? ለውጣችንን እንድናውቀውና በሞቲቬት ያደርገናል። ለውጣችንን ባየነው ቁጥር ቤት ውስጥ ሚዛን ያለን ሰዎች ቆንጆ ነው። ሁሌም ቼክ ብናደርግ አሪፍ ነው፣ ሞቲቬት እንዲያደርገን ማለት ነው። እና ይሄው የኔን ኪሎ አሳይቻችኋለሁ። 91.9 ኪሎ ነኝ። የሚገርማችሁ ከአንድ ወር ከ15 ቀን ምናምን በፊት አሁን ይሄንን እንትን ከመጀመሪያ በፊት 100 ኪሎ ነበርኩኝ። ድፍን 100.5 ምናምን ለዛው የነበርኩት እና በአንድ ወር ውስጥ በጣም ቆንጆ ነው የቀነስኩትኝ። እና እስቲ አሁን ደግሞ ከእናንተ ጋር በደንብ ቀንሳለሁ ብዬ አስባለሁ። እርግጠኛ ነኝ 9 ኪሎ የነበረው ሆዴ ነበር። ሆዴ በደንብ ነው የጠፋው። 9 ኪሎ የነበረው ሆዴ ነበረ። እና በኢንተርሚተንት ፋስቲንግ በምናደርግበት ሰዓት ምንድነው መሰላችሁ ክብደት ለመቀነስ ስናስብ አጠቃላይ በተለይ አሁን በዚህ በኢንተርሚተንት ፋስቲንጉ ሰዓት ስኳር፣ ጣፋጭ ነገሮች ምናምን ጭራሽ የተከለከለ ነው። የታሸጉ ምግቦች ምናምን ይሄ ጃንክ ፉድ መውሰድ አይቻልም። ይሄ የካርቦሃይድሬት ምግቦች ጭራሽ አይቻልም። ዳቦ፣ ፓስታ፣ መኮሮኒ፣ ሩዝ ምናምን የምትበሉ ሰዎች እሱን ባትወስዱ ቆንጆ ነው። ግን ከዛ ሌላ ደግሞ ምግብ አናገኝ የምትሉ ሰዎች በቀን አንዴ ምናምን ብትወስዱት ኢትስ ኦኬ፣ ችግር የለም ካጣችሁ ማለት ነው። ግን የምታገኙ ሰዎች ብዙ አማራጭ ያላችሁ ሰዎች ባትበሉትኝ አሪፍ ነው እንደኔ እንደ ሐሳብ። እና ምግብ አሁን ቁርስ ላይ በምትበሉ ሰዓት የቁርስ ምናምን ምግቦች እንዲህ በምትበሉ ሰዓት አቮካዶ፣ እንቁላልና እርጎ በጣም ምርጥ ነው ክብደት ለመቀነስ። እኔ ያገዘኝ እሱ ነው። ጧት ብዙ ጊዜ የምበላው እሱን ነው። ወይ አቮካዶ ወይ እንቁላል ወይ ደግሞ እርጎ የምጠጣው ማለት ነው። እና በጣም ቆንጆ ነው በጣም ማለት እንደ አማራጭ እንዲሆናችሁ። ምግብ ምን እንብላ ብላችሁ የምትጠይቁ ሰዎች ኮሜንት ላይ ጻፉልኝና ለምግብ ሌላ አዲስ ቪዲዮ ሰራላችኋለሁ። ሌላ ቪዲዮ ግን አሁን የዛሬው ያው ይሄ ይቻላል ይሄ አይቻልም የሚል ስለሆነ የዛሬው ነጥባችን ላይ ብቻ እናተኩር። እና 16 ሰዓት ምንም አይነት ምግብ መብላት አይቻልም። የሚጠጡ ነገሮች ግን መጠጣት ይቻላል። የሚጠጡ ነገሮች ስል ውሃ ምናምን ይሄ ግሪን ቲ ምናምን ማለት ነው። እነሱን መጠጣት ይቻላል። ከዛ ውጪ ግን ይሄ ለስላሳ መጠጥ፣ ስኳር ምን በፍጹም እንዳትሞክሩት። በፍጹም እሱን እየጠጡ መክሳት የሚባል ነገር የማይታሰብ ነገር ነው። ከቻላችሁ የምትችሉ ሰዎች በቀን ውስጥ ቢያንስ ለ30 ደቂቃ እንቅስቃሴ ብታረጉ ወይ ወክ ምናምን ብታረጉ በጣም አሪፍ ነው። እኔ አሁን ወክ ለማድረግ አስቤያለሁ። በቀን ውስጥ ቢያንስ 30 ደቂቃ ወጥቼ ዝም ብዬ እዚህ ሰፈር ውስጥ ዞር ብል አሪፍ ነውና እንደዛ አደርጋለሁ እኔ አሁን። እና ደግሞ ሶስተኛ ነገር ምንድነው መሰላችሁ? ውሃ በደንብ ጠጡ።
ውሃ በጣም 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 መጠጣት አለባችሁ። ውሃ ውስጡ ኩከምበር፣ ሎሚ፣ ስትሮብ ምን ያገኛችሁትን ኤኒ ቬጂቴብልም ሆነ ፍሩት ጨምራችሁ ብትጠጡ ውሃ አንደኛ ነገር ይጠጣላችኋል፣ በደንብ እንዲጠጣላችሁ ያደርጋል። ሁለተኛ ነገር ለጤና ራሱ በጣም በጣም ምርጥ ነው። ቲክቶክ ላይ ይሄንን ቪዲዮ ሰርቻለሁ ስለ ውሃ ምናምን። ከፈለጋችሁ እዚህም ላይ ኮመንት አስቀምጡልኝና ሰራላችኋለሁ፣ ችግር የለም። እና ውሃ በደንብ ቢያንስ በትንሹ 2 ሊትር መጠጣት አለብን በቀን። ውሃ በደንብ ጠጡ። ሌላ ይሄ የሞርኒንግ ሻቱን ጠዋት እየሰራችሁ ተጠቀሙ፣ ሻት አድርጉ። እሱ ቆንጆ ነው። ሰውነታችንን ዲቶክስ ስለሚያደርግ ሆዳችን ላይ ምናምን ያለ ስብ፣ ሰውነታችን ላይ ያለ ኮሌስትሮል ምናምን ያስተካክልልናል። ስለሱ አሰራር የምትፈልጉ ሰዎች ከዚህ በፊት የሰራሁትን ቪዲዮ አለ። የኩከምበርም የካሮትም ሰርቻለሁ። እኔ የካሮቱ በጣም ነው የጠቀመኝ። ይሄው እንደምታዩት ሆዴ በደንብ ነው ያጠፋልኝ። ግን ኪሎዬ አሁንም ቢሆን ኪሎዬ በጣም ብዙ ነው። 91.9 ማለት ቀላል አይደለም። ቢያንስ 70 ብሆን ደስ ይለኛል፣ እንደኔ ማለት ነው። 70 ኪሎ ብሆን አሪፍ ነው። እስቲ እንግዲህ እግዚአብሔር ያግዘኝ። እናንተም ሞራል እኔን እያያችሁ ሞራላችሁ እንደሚመጣ ተስፋ አደርጋለሁ። እና ምንድነው በ8 ሰዓት ውስጥ ደግሞ አሁን 16 ሰዓቱ ነግሬያችኋለሁ። ምንም አይነት ምግብ አትበሉም። የሚጠጡ ነገሮች መጠጣት ይቻላል። ለምሳሌ አሁን በእኔ ስኬጁል መሄድ የምትፈልጉ ሰዎች እኔ አሁን ምንድነው መሰላችሁ ማድረገው ጠዋት 10 ሰዓት ማለት በዚህ ሀገር 4 ሰዓት ማለት ነው። በኢትዮጵያ ጠዋት 4 ሰዓት ላይ ብትበሉ ከኢትዮጵያ ጠዋት 4 ሰዓት እስከ 12 ሰዓት ድረስ ባለው ውስጥ መብላት ትችላላችሁ ምግብ ማለት ነው። የፈለጋችሁትን ያህል ትበላላችሁ። ግን ምንድነው እዚህ ጋር ማስጠነቀቃችሁ ነገር ትበላላችሁ የፈለጋችሁትን ያህል ስላችሁ ዝም ብላችሁ ያገኛችሁትን ሁሉ እንዳበሉ። እንደነገርኳችሁ የሚበሉ አሉ፣ የማይበሉ ምግቦች አሉ። እነሱን እየመረጣችሁ ማለት ነው። ከዛ ደግሞ ምንድነው የምናደርገው ዝም ብሎ ደግሞ አገኘው ብሎ በአንዴ ብዙ ምግብ መብላት ቆንጆ አይደለም። ቀስ እያልን ትንሽ ቀስ እያልን መብላት ይሻላል። እኔ አሁን በቀን 2 ነው የምበላው። ጠዋት 4 ሰዓት ላይ በላለሁ። ከዛ ወደ 10 ሰዓት ምናምን አካባቢ በላለሁ። ከዛ በኋላ እራት ምናምን አልበላም። ግሪንቲ ያልነገርኳችሁ ነገር ግሪንቲ በጣም አሪፍ ነው። ከቻላችሁ ማታ እራት ከበላችሁ በኋላ ማለት የመጨረሻ ምግባችሁን ከበላችሁ በኋላ ግሪንቲ ብትጠጡ በጣም ምርጥ ነገር ነው። ብታይ በጣም አሪፍ ነገር ነው። እሱን እንደዛ አድርጉ። እኔ እንደዛ ነው የማደርገው። ማታ መጨረሻ ምግቤን 10 ሰዓት ላይ ምናምን በላለሁ። 10 ሰዓት ላይ ከበላው በኋላ ግሪንቲን ጠጣለሁ። ከማታ 10 ሰዓት እስከ ሚነጋ 4 ሰዓት ድረስ ምንም አይነት ምግብ አልበላም ማለት ነው። እና እንደዚህ እያደረግን ኢንተርሚተንት ፋስቲንጋችንን ከዛሬ ጀምሮ ጀምረናል። እርግጠኛ ነኝ በደንብ ሞቲቬት ሆናችሁ ከኔ ጋር እንደምትቀጥሉ